ሰላም እንዴት ነሽ? እዚህ ግቢ የምኖር? ተከራይተሽ ገዝተሽ? ገዝቼ። ስንት ቤት ነው? ባለ አንድ። ስንት ገዛሽ? ወደ 33 አካባቢ። ኧረ እባክሽ የትኛው ቢልዲንግ ላይ ነው? እዚህኛው ላይ? ታሳየኛለሽ? ወይ ናት እንችላለን። 33 ሚሊዮን ብር እንዴ? ፈርኒሽድ ነው? ራስሽ ፈርኒሽ ያደረግሽው? ኦኬ። ይሄንንም ኪችን እነሱ ናቸው ወይስ አንተ? ኦኬ ኦኬ። ዋው በጣም ነው የሚያምረው። በጣም ነው የሚያምረው። ኦኬ። ሶፋ ምርጫሽ ምናምንም ፈርኒቸር ምርጫሽ በጣም ደስ ይላል። አርት ኦኬ። ኦኬ። ባልከኒም ትልቅ ባልከኒ አለው። ይሄ የምር ይገባዋል። የምር ይገባዋል። ነፋሻማ አየር አለው። እንደራሱ የቤት ግቢ ነው በቃ የሚሰማው አይደለ? አዎ የራሱ ነው። እዛ የቤተሰብነት ፊሊንግ አለው። ይሄ ባለ ስንት ቤት ነው? ይሄ ባለ አንድ ቤት ነው። አንድ ቤት ነው። ብቻዬን ስለምኖር ለጊዜው ብቻዬን ስለሆን ባለ አንድ ይበቃኛል። ኦኬ ኦኬ። እና ራሴ እቃዎች ላይ ሞላቸው እንጂ ፈርኒሽ አይደለም። ስለዚህ ቤድሩም ስንገባ ደግሞ እዚህ ጋር ሻወር፣ ሽንት ቤት ኤቭሪቲንግ የተሟላልኝ። ኦኬ። ሽንት ቤቱ ለብቻ ነው፣ ሻወሩ እዚህ አለ። እንዴ ሌላ ቦታ ራሱ ሳሎን ነው፣ ሌላ አፓርታማ ላይ ብዙ ቦታ ሰፊ ነው። ቤድሩሜ አሪፍ ናት። እዚህ ጋር ደግሞ ቪው የራሱ በጣም አሪፍ ነው። ጠዋት ተነስተን ይሄን ማየት ራሱ ትልቅ ብልህ ወፎች ሲንጫጩ ምናምን ብለሽ አስቢ። ስራ ካለኝ ነው ቤት ሲጧት ስለምነሳ ኦኬ። ጥሩ አላርም አለሽ ሲኖር ደስ ይላል በጣም። አንድ ቤድሩም አንድ ባዝሩም ወይስ ሌላ ባዝሩም አለ? ስንት ካሬ ነው? ስንት ካሬ ነው? 106 ካሬ። ሹር ይሄን ቤት ሲገዛ ሰው ያው ጂሙን ሰው ነው